አመሰግናለሁ። ተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትሩንም እንዲሁ ላከብር እፈልጋለሁ። ይሄንን ብዬ በዋናነት ቅድም እዛም ዚህም ሲነሱ በነበሩ ጉዳዮች ላይ የተወሰኑ ሀሳቦችን አንስቼ ጥያቄን እቀጥላለሁ። ሰሞኑን በነበረው በኦሮሞ ብሔረሰብ ዞን እና በአጎራባች የሰሜን ሸዋ ዞን ወረዳዎች አካባቢ ኦነግ ሸኔ በሚባል የዳቦ ስም በወሎ ኦሮሞ አርሶ አደሮች ላይ በቤታቸው፣ በመንደራቸው፣ በከተማቸው በክልሉ ልዩ ኃይል በአርሶ አደሩ ላይ፣ በወጣቱ ላይ፣ በሀገር ሽማግሌ፣ በተወዳጅ የመስጂድ ኢማም በተለይ በሸዋሮቢት ሆስፒታል በማንነታቸው ምክንያት ብቻ በአሰቃቂ ሁኔታ የተጨፈጨፉ ቁስለኞች፣ ታማሚዎች፣ አስታማሚዎች፣ እናቶች፣ በነገራችን ላይ የ10 ሰው አስክሬን ዛሬም አልወጣም። እዛው ፈንድቶ እየሸተተ ነው ሆስፒታል ውስጥ። ሕክምና ተከልክለው በየቤታቸው በጤና ጣቢያ እየሞቱና ሞትን እየተጠባበቁ ያሉ ቁስለኞች፣ የጁንታ ሰራዊት ሕክምና ሳይከለከል ከነቤታቸው የተቃጠሉ አዛውንቶችና ሀብት ንብረታቸው የወደመባቸው በ10 ሺዎች የሚቆጠሩ አርሶ አደሮች እንግዲህ የተፈጸመው በልዩ ኃይል ነው። መንደር ንዑስ ከተሞች የተቃጠሉትና ግጭቱም የሁለቱ ወንድማማች ህዝብ ሳይሆን በግልጽ ቋንቋ የኦሮሞ አርሶ አደር እና የአማራ ልዩ ኃይል ግጭት መሆኑ በዚህ አጋጣሚ ማንሳት እፈልጋለሁ። የኢትዮጵያ ህዝብ ይሄ ሊረዳ ይገባል። በዚህ አጋጣሚ መላው የኢትዮጵያ ህዝብ እንዲያውቅልን እንዲገነዘብልን የምፈልገው ሀቅ ኦነግ ሸኔ በሚል የዳቦ ስም በወሎ ኦሮሞ ህዝብ ላይ እየተፈጸመ ያለው የዘር ማጽዳት የጦር ወንጀል በ3 መሰረታዊ ምክንያቶች መሆኑ ሊታወቅ ይገባል። አንድም ኦሮሞ በመሆናቸው፣ ሁለትም ሙስሊም በመሆናቸው፣ ሶስትም የአማራ ክልል ጽንፈኛ ኃይሎች በኦሮሚያ ክልል ባላቸው ፍላጎቶች የዞኑን ህዝብ እንደ ቅድመ ክፍያ ቀብድ አስይዞ ፍላጎታቸውን ለማስፈጸም በወሎ ኦሮሞ ህዝብ አንገት ላይ ገመድ አስገብቶ እያጠበቁ ፍላጎትን የማሳካት ያጋጅ ታጋጅ ድራማ ሴራ መሆኑ የኢትዮጵያ ህዝብ ሊገነዘብልን ሊያውቅልን ይገባል። በዚህ አጋጣሚ የዚህ ድርጊት ውስጥ ያለውን አካል የፌዴራሉ መንግስት ገለልተኛ አካል አስገብቶ እንዲያጣራልን በህዝቤ ስም መጠየቅ እፈልጋለሁ። ይህ ኃይል የአባቶቻችንን ታሪክ እንደግማለን የሚሉ አካላት ከነስሙም ከሚሴ ላይ የተሰማራው ኃይል ስሙም ጭምር የሚኒሊክ ብርጌድ በማለት እንግዲህ የቦሩ ሜዳን ይሁን የበኬ ሜዳ የትኛው እንደሚደገም ባናቅም ግን ተግባሩን እያየን ነውና ገለልተኛ የመከላከያ ሰራዊትና የፌዴራል ፖሊስ ገብቶ ዞኑን እንዲያረጋጋልን አሁንም ካሁን በኋላ ሌላ ሞት እንዳንሰማ የፌዴራሉ መንግስት በዚህ ጉዳይ ላይ በአንክሮ ቢሰራ አሁንም በጥብቅ መጠየቅ እፈልጋለሁ። በመግለጫ ጋጋታ የሚዲያ ዘመቻ የአክቲቪስት ባለስልጣን የሉንም፣ ሁሉንም የሉንም። እውነታችንን ግን መንጠቅ አይቻልም። እውነታችንን መንጠቅ አይቻልም። እየሆነ ያለው ሳታማኝ ብላኝ ነውና የፌዴራሉ መንግስት ለዚህ ህዝብ ሊደርስ ይገባል። በመጨረሻም በዚህ አካባቢ ማንሳት እንፈልገው ህዝባችን በምሳሌ በገልጸው በአንድ ሰፊ ማረሚያ ቤት ውስጥ እንደሚኖር ታራሚ መብቱም ክብሩም ተገድቦ የሚኖር
እስረኛ ህዝብ ነው ቢባል ማጋነን አይደለም። ይሄ ጣፋንታ የገጠመው ብቸኛው የኢትዮጵያ ህዝብ ነው ቢባል ማጋነን አይመስለኝምና የፌዴራሉ መንግስት ሊደርስለት ይገባል። ይሄን ብዬ ተያዥ ጥያቄዎችን ለማንሳት የመንግስት የመጀመሪያው ግዴታ የዜጎችን ሰላምና ደህንነት ማስከበር እንደሆነ ብዙዎች ይስማማሉ። በዚህ ሂደት ውስጥ የጸጥታ መዋቅሩ ሚና የገዘፈ ነው። ባለው የህግ የማስከበር ሂደት ውስጥ የጸጥታ መዋቅሩ የከፈለው የህይወት ዋጋ እጅግ የላቀ አክብሮት አለኝ። ይህ ሀገርና ህገ መንግስቱን የወገነ ራሱ ተሰውቶ ሀገርን ያኖረ የኢትዮጵያ እና የህዝቦች አለኝታ እና ባለውለታ የሆነውን ሰራዊት ከልብ አመሰግናለሁ። ነገር ግን ከጸጥታ መዋቅር አደረጃጀት አንጻር የማነሳቸው ጉዳዮች በክልሎች የልዩ ኃይል አደረጃጀቶች በተመለከተ ነው። የልዩ ኃይል ሆነ ሌላው የጸጥታ መዋቅር ተልዕኮው ከህገ መንግስት የመነጨ የዜጎችን ሰላምና ደህንነት ማስከበር መሆኑ ግልጽ ነው። ይህ እንደተጠበቀ ሆኖ በተግባር እና በተጨባጭ ከሚታዩ ችግሮች ውስጥ ልዩ ኃይሎች የክልሎች አልፎም የብሔር ጠባቂና መከታ ሲሆኑ ይስተዋላሉ። በዚህ የሚንጸባረቁ ቅሬታዎችና ጥርጣሬዎች እየጨመሩ ነው። ስለሆነም ክቡር ጠቅላይ ሚኒስትር የልዩ ኃይል አደረጃጀት ህገ መንግስታዊ መነሻ አለው ብሎ ያምናሉ ወይ? ይህ ለክልሎችና አልፎ በብሔር ያጋደለ የልዩ ኃይል አደረጃጀት አብጦ በትግራይ ክልል ያስከፈለን ዋጋ እንዴት ተገመገመ? ብልሽቱ ወደ ሌሎች ክልሎች እንዳይዛመት ምን እየተሰራ ነው? ይህ ኃይል ወደ ብሔር የሚያጋድል ከሆነ የክልሎች በውስጣቸው ያሉት አናሳ ብሔረሰቦች መጨቆኛ መሳሪያ አድርገው እንዳይጠቀሙ ምን ዋስትና አለ? መጀመሪያ ያነሳሁት ከበቂ በላይ ምሳሌ ነው። አራተኛ፣ በክልሉ የተደራጁ ብሔረሰቦች የራሳቸው ኃይል ማደራጀት ቢፈልጉ መከላከል ይቻላል ወይ? ከነባራዊ ሁኔታ በመነሳት በሚሉ ጭብጦችና በአጠቃላይ በክልሎችና ብሔረሰቦች መካከል በሚፈጠሩ የአስተዳደር ወሰን እና ሌሎች አለመግባባቶች ሲከሰቱ የልዩ ኃይል አሰላለፍና ጥብቅና ከህገ መንግስቱ ሲያጋድል ይታያልና ይህ እንደ ሀገር ወዴት እየወሰደን ነው? ማብራሪያ ቢሰጥበት። አመሰግናለሁ።